ዛሬ በፊልም ታሪካችን ቤኪና ባለቤቷ ዳን ከጓደኛቸው ሃንተር ጋር በመሆን ተራራ ሲወጡ እንመለከታለን። ቤኪና ዳን በቅርቡ ትዳር የመሰረቱ እጅግ በጣም የሚዋደዱና ደስተኛ ህይወት የሚመሩ ጥንዶች ናቸው። ነገር ግን አንድ የሚያጋጥማቸው ችግር አለ። ሶስቱም ለተራራ መውጣት ያላቸው ፍቅርና ድፍረት ሁልጊዜም ወደማይገመቱ አደገኛ ቦታዎች ይወስዷቸዋል። አደጋም መጋፈጥ የዕለት ተዕለት ተግባራቸው ነው። በዚህ ቀን ዳን ወደ ላይ እየወጣ ሳለ በአጋጣሚ የአንድን የወፍ ጎጆ ነካ። ከዛም ወፏ በድንገት ስትበር ዳን ደንግጦ ሚዛኑን ስቶ ወደ ታች ወደቀ። ነገር ግን ወገቡ ላይ የታሰረው ገመድ ይዞት ነበር። ቤኪና ሃንተር እሱን ለማዳን የተቻላቸውን ያህል ቢጣጣሩም አልተሳካላቸውም። ዳን ከከፍታው ላይ ተፈጥፍጦ በመውደቅ ህይወቷ አለፈ። ከዚህ አስከፊ አደጋ ከአንድ ዓመት በኋላ ቤኪ አሁንም ከሀዘኑ መውጣት አልቻለችም። ህይወቷ ሙሉ በሙሉ ተበላሽቷል። ቀን ከሌት በመጠጥ ራሷን መጉዳት ተያይዘዋለች። አባቷ ልጁ በዚህ ሁኔታ ውስጥ መሆኗ እጅግ ስለሚያሳስበው አንድ መፍትሄ መፈለግ ጀመረ። ከረጅም ጊዜ በኋላም ያቺ ተራራ አብራቸው ተወጣ የነበረችውን የቤኪን የቅርብ ጓደኛ ሃንተርን ጋበዛት። ሃንተር ቤኪን ስታገኛት ካለችበት የጭንቀት ዓለም ለማስወጣት አንድ ልዩ ሀሳብን አቀረበች። ለመጨረሻ ጊዜ አንድ ተራራ እንውጣ፣ እዛ ብንሄድ የተሻለ ስሜት ይሰማሻል አለቻት። ከዛም በበረሃ ውስጥ የሚገኘውን 2000 ጫማ ቁመት ያለውን የሬዲዮ ታወር አሳየቻት። እዚያ ጫፍ ላይ ወጥተሽ የባልሽን አመድ ስትበትኙ ያንቺም ስሜት ይረጋጋል፣ የባልሽም ነፍስ በሰላም ታርፋለች አለቻት። ቤኪ ብዙ ካሰበችበት በኋላ በመጨረሻም ከሃንተር ጋር ለመሄድ ወሰነች። በመንገዳቸው ላይ ያሉ ሁለቱ ጓደኛሞች በደስታ እየዘፈኑና በስልካቸው ቪዲዮ እየቀረጹ እያለ አንድ ትልቅ የጭነት መኪና ሊገጫቸው ሲል ለጥቂት ተረፉ። እንደገናም ሃንተር የሞተች ፍየል በድንገት በወፎች ስትበላየች። ወፎቹን አባራ ፎቶ ካነሳች በኋላ ኢንስታግራም ላይ ፖስተተችው። አሁን ታወሩ ጋር ደርሰዋል። ታወሩን ቀና ብለው ሲያዩት ያስፈራል። ቤኪ በፍርሃት መንቀጥቀጥ ጀመረች። ነገር ግን ሃንተር የሚያስደነግጥ ምንም ነገር የለም፣ ማድረግ እንችላለን በማለት አበረታታቻት። ታወሩን መውጣት ጀመሩ። ወደ ላይ በወጡ ቁጥር ግን ሁኔታው እየተቀየረ ሄደ። ታወሩ በጣም ያረጀ፣ በዝገት የበሰበሰና ደረጃዎቹ የሚጮሁ ናቸው። ቤኪ እየፈራችን ቢሆን መውጣቷን ቀጠለች። ከብዙ ልፋት በኋላም እኩሌታው ላይ ደረሱ። ሃንተር 1000 ጫማ አልፈናል፣ ይህ ማለት የአይፊል ታወር ቁመት ነው አለች። ንፋሱ ኃይለኛ ነው። ወደ ጫፍ እየቀረቡ መጡ። ነገር ግን እነሱ ባያስተውሉትም ደረጃውን አጽንቶ የያዘው ብሎን መላቀቅ ጀምሯል። በመጨረሻም ሁለቱም በታወሩ ጫፍ ላይ ደረሱ። ሃንተር የድሮን ካሜራውን አውጥታ ቪዲዮዎችን ቀረጸች። ቤኪ መጀመሪያ ላይ ብትፈራም ፍርሃቷን አሸንፋ የባለቤቷን አመድ ወደ አየር በተነችው። ከዛም ሁለቱም በደስታ ተቃቀፉ። ደስታቸው ግን ብዙም አልቆየም። ጨርሰው ወደ ታች ለመውረድ ደረጃውን መርገጥ ሲጀምሩ ድንገት ያ የላላው ዝገታማ መሰላል ተሰባብሮ ወረደ። ቤኪም በአየር ላይ ተንጠለጠለች። ሃንተር ግን በፍጥነት ወደ ላይ ስባ አዳነቻት። መሰላሎቹ ግን ሙሉ በሙሉ ወደ ታች ወድቀዋል። አሁን ሁለቱ ጓደኛሞች 2000 ጫማ ታወር ላይ መውረጃ አጥተው ቆመዋል። ይባስ ብሎ ምግባቸውና የድሮን ካሜራቸው ያለበት ቦርሳ ከነሱ ዝቅ ብሎ በሚገኘው አንቴና ላይ ተንጠልጥሎ ቀርቷል። ስልካቸውን አውጥተው እርዳታ ለመጠየቅ ቢሞክሩ በጣም ከፍታ ላይ ስለሆኑ ምንም አይነት የኔትወርክ ሲግናል የለም። እዚያው ታወሩ ላይ የመብራት ሽጉጥና ማይክሮስኮፕ አገኙ። ነገር ግን ሽጉጡን አሁን ቢተኩሱ ማንም ስለማያየው እስኪመሽ ለመጠበቅ ወሰኑ። ቤኪ ቅድም ስትወድቅ እግሯ ላይ ከፍተኛ ጉዳት ደርሶባታል። ከጥቂት ሰዓታት በኋላ ሃንተር በማይክሮስኮፕ ስታይ አንድ ሰው ከውሻ ጋር መሬት ላይ ሲራመድ አየች። ቤኪም ትኩረቱን ለመሳብ ጫማዋን ብትወረውርም ሰውየው ግን ሊያያት አልቻለም። ሌሊት ሲሆን ሁለት ወንዶች መኪና ይዘው ሲመጡ አዩ። ቤኪ በፍላሽና በመብራት ሽጉጥ ተኩሳ እንዲያዩት ብትሞክርም ወንዶቹ ግን መርዳቱን ትተው መኪናቸውን ሰርቀዋቸው ሄዱ። በዚያኑ ሌሊት ሌላ አስደንጋጭ ሚስጥር ቤኪ አወቀች። ቤኪ በሃንተር እግር ላይ 143 የሚል ንቅሳት አየች። ይህ ቁጥር ቤኪና ባለቤቷ ዳን እወድሻለሁ ሲባባሉ የሚጠቀሙበት ሚስጥራዊ ኮድ ነበር። ቤኪ ሃንተር ከባሏ ጋር ድብቅ የፍቅር ግንኙነት እንደነበራት ተረዳች። ሃንተርም እያለቀሰች ከባሏ ጋር የነበራቸውን ግንኙነት ተናዘዘች፣ ይቅርታም ጠየቀች። በማግስቱ ጠዋት በውሃ ጥም ሊሞቱ ስለደረሱ ሃንተር በድፍረት እታች ያለው አንቴና ላይ ወርዳ ቦርሳውን ለማምጣት ወሰነች። ዘላ አንቴናው ላይ ወጣች። ቦርሳውን በሰልፊ ስቲክ ከገመዱ ጋር አያይዛ እሷም ተንጠልጥላ ልትወጣ ስትል ድንገት ገመዱ አምልጧት ወደቀች። ቤኪ ደንግጣ ወደ ታች ስታይ ሃንተር ተጎድታም ቢሆን በህይወት እንዳለች አየች። ከዛም ገመዱን ስባ ወደ ላይ አወጣቻት። ከዛም እርዳታ ለማግኘት ማስታወሻ ጽፈው በድሮን ለመላክ ሲሞክሩ ድሮኑ ባትሪ የለውም። ቤኪ በሌሊት ተነስታ በታወሩ ጫፍ ላይ ባለው መብራት የድሮኑን ባትሪ ሞላችው። ማስታወሻውን አያይዛ ወደ አንድ ቤት እየላከችው እያለ ድሮኑ ከመኪና ጋር ተጋጭቶ ወደቀ። ቤኪ አሁን ተስፋ እየቆረጠች ነው። ስልኳን በሃንተር ጫማ ውስጥ አድርጋ ለመወርወር የሃንተርን ጫማ ስትጠይቃት ሃንተር አልችልም ቤኪ እኔ እኮ አሁን የለውም ትላታለች። ሃንተር ያኔ ቦርሳውን ለማምጣት በወረደችበት ቅጽበት ነበር ወድቃ የሞተችው። ቤኪ ግን አይምሮዋ ብቸኝነትንና ፍርሃትን መቋቋም ስላልቻለ ሃንተር አብራት እንዳለች አድርጎ የፈጠረው ቅዠት ነበር። ቤኪ ወደ ታች ስትመለከት የሃንተርን አስክሬን አንቴናው ላይ ወድቆ ወፎች እየበሉት እንደሆነ አየች። አሁን ሙሉ በሙሉ ተስፋ ቆርጣ ለአባቷ የስንብት ቪዲዮ ቀረጸች። በዚህ መሃል በእግሯ ላይ ባለው ደም ተስባ የመጣችውን አሞራ ገላ በጥሬው በላቻት።
ይህም ጉልበት ሰጣት። ቤኪ ድፍረቷን ሰብስባ በገመድ ወደታች የሀንተር አስክሬን ወዳለበት አንቴና ወረደች። ስልኳን በሀንተር ጫማ ውስጥ በማስገባት ለጓደኛዋ ይቅርታ ካለች በኋላ ጫማውን አስክሬን ውስጥ አስገብታ ወደ መሬት ወረወረችው። ይህን ያደረገችው ስልኩ መሬት ሲደርስ ሲግናል አግኝቶ መልእክቱ ለአባቷ ይደርሳል በሚል ተስፋ ነው። ከጥቂት ሰዓታት በኋላ የቤኪ አባት በላከችው መልእክት መሰረት ከነፍስ አድን ቡድን ጋር ታወር ጋር ደረሱ። አባትየው የሀንተር አስክሬን በፖሊስ ሲወሰድ አይቶ ቤኪ የሞተች መስሎት ሲያዝን ከበስተጀርባ አባዬ የሚል ድምጽ ሰማ። ቤኪ በህይወት አለች። አባቷ በከፍተኛ ደስታ ሮጦ አቀፋት። የቤኪ የማይበገረው ጥንካሬና አስደናቂ ድፍረት በመጨረሻ ህይወቷን አትርፎታል። ፊልሙ እዚህ ላይ ያበቃል። ይህ ታሪክ ከተመቻችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።